2000 ምናምን ሰው ኮሜንት አዙረው ካሜራውን እንወስድን አዙረው ገረገልቺ ምን እንደሆነ ልንገርሽ ዩቲዬ ስልኬ ተበላሽቶ የአይፎን 12 ነው ያስኩት እና እሱ ደግሞ በዛኛው ሳይድ ካሜራው አይሰራም። እግዚአብሔር እኮ ወይ ደግሞ እንዲ ሙሉ ሞመንቱን ወይ ደግሞ እንዲ ብትገባ ጥሩ ነበር እኮ ወደሱ እንዲሆነ እንዲ ብትገባ ፒስ ነበር። አንተ እኮ እንዲ ነበርክ እኮ ማንዬ ይለ እንዲ ነበር። ከዛ ባልባባ እንደዚህ ሆነ እንደዚህ ከዛ አሳየን ሲሉክ ብላ እንደዚህ እንዴት ዳሚ እንደፈላ ዳሚ ይፍላ። ላንቺ ከሆነ ችግር የለውም ይፍላ። እና ይትብት እንዲ ምንድነው በጣም በጣም ሰማሁሽ። ራቼ ስፒድ ይላል እዚህ ጋር ራቼ ስፒድ እዚህ ጋር ስትሪሙን እንዲያርጎ ሙሉ 2 ሰዓት ሙሉ እንዲያርግ ፍለፊት ሆኖ ስፒድ ፍለፊት ሆኖ አሁን ምን አርግ ነው የምትይኝ? ችግር አለ እንዴ? ራት አልበላሽም እንዴ? አዎ ወላሂ ላል ታዲያ ችግር ነው። ባዶ ሆዱን ያለ ሰው ምንም ሊያወራ ይችላል እኮ። እኔ ታገዝሻለሁ፣ የፈለግሽውን በይ። በባዶ ሆዴ ነኝ እኔ ጋብዝሻል ነበር። ታዲያ ምን ችግር አለ? ራት እንደዚህ አይነፋም ወይኔ የለም በአላህ ዝም በል በአላህ። እሺ በቃ ዝም በል። እንዴ ልብስሽ እንትን እስኪበላሽ ነው እንዴ ልብስሽ ላይ እንደዚህ? ምን ነው ላይቭ ላይ ብቻ ነው እንዴ የምትነፊው? ልምድ የለሽም አንተ? እናቴ ትሙት ረፍ ላሳይሽ እንዴት እንደሚነፋ። ጠይቂው እንደተወረወረ ና እስኪ ወንድሜ ና ስማ። እራች ወረወሩ እንዴ ዛሬ እንጂ ከዚህ ወላሂ በል እኮ በያችሁ። እኔ እኮ ነኝ እኔ ላይቭ ላይ እንደመዋረድ ምንም አልፈራም። ያኔ እንኳን ወድቄ በጣም ደብሮኝ ነበር፣ ግን ያስቅናል። በጣም ነው የሚያስቀው፣ ግን ይደብራል። በዛ ላይ ደግሞ ከኔ ጋር ሆነሽ ነው የወደቅሽው። ለአንተ እኔ አሁን ልጨነቅ እናቴ ትሙት። ግን የሚያስቀው እኮ ያኔ እንዲህ ብዬ ካሜራ ትክክል አይደለም እንዴ? ካሜራውን ጥረገው ይሉኛል። ትክክል አይደለም። ፊልተር በዛ ማለት የሆነ ነጭ ነገር ሆንክ አይደለም። ፊልተር በዝቶ እኮ አይደለም። እንትን ላይቴ ተበላሽቶብኝ ቤት በእንትን ነው የገባሁት። በምን ማለት በቤቱ ማብራት እስቲ ቆይ የሆነውን ቀንሰው የሆነውን ቀን እንደዚህ ነገር ላይ ሪንግ ላይት ሁሌ ሰሞኑን መግዛት እየሰና እኔ ሚዲያ ላይ እኮ ነው በቃ እንጂ ችግር የለውም። ግን ሚዲያ ላይ ወድቄ በቀደም ደብሮኛል በጣም። ለምን ይዋሻል? በጣም ይላል ሆን ሀደኮ አልወረወሩኝም በል እዚህ ከዚህ